ወደ ዕለቱ አበይት ጉዳይ አልፋሉ። አብይ አህመድ ዘመነ ካሴን ለመለመን እጅ ዘረጉም። በሰሜኑ የኢትዮጵያ ክፍል በተለይም በአማራ ክልል የፋኖ ኃይሎች እያስመዘገቡት ያለው ወታደራዊ የበላይነት ለ4 ኪሎ ቤተ መንግስት ከፍተኛ ራስ ምታት መሆኑን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ከብልጽግና ከፍተኛ አመራሮች ጋር ባደረጉት ዝግ ስብሰባ የጎጃሙን የፋኖ አውራ ዘመነ ካሴን በአካል አግኝቼ ማናገር ፈልጋለሁ ሲሉም ተደምጠዋል። የአገዛዙ መሪ ይህንን ያሉት የክልሉን የብልጽግና አመራሮች በሰበሰቡበት ወቅት ሲሆን ጉዳዩን ከአስመራና ከጅማ ጋር በማያያዝ አዲስ የፖለቲካ ትርክት ለመፍጠርም ሞክረዋል። ጠቅላይ ሚኒስትሩ በንግግራቸው ዘመነ ካሴ ከኔ ይልቅ ኢሳያስን መርጧል፣ ከጅማ ይልቅ አስመራን አስቀድሟል ሲሉም ወቀሳ አዘል ንግግር አድርገዋል። አያይዘውም በጠረጴዛ ዙሪያ ለመነጋገር ጅማ ይቀርበናል ካሉ እኛ ጠረጴዛም አዘጋጅተናል፣ ነገር ግን ምርጫቸው ታንክና መድፍ ከሆነ 1000 ዓመት ቢዋጉን አያሸንፉንም ሲሉም ዝተዋል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት የጠቅላይ ሚኒስትሩ ንግግር ከዛቻ ይልቅ የተስፋ መቁረጥ ስሜት ይንጸባረቅበታል። በተለይም ስለ ድርድር ጠቅላይ ሚኒስትሩ ከዚህ ቀደም ስለ ድርድር ከተወራ የፌዴራል መንግስቱ እንጂ ብአዴን አይመለከተውም የሚለውን የአፋብኃ መግለጫ በማስታወስ ዘመነ ካሴን በአካል ለማግኘት ዝግጁ ነኝ፣ የፌዴራል መንግስቱ ዝግጁ ነው ብለዋል። ጠቅላይ ሚኒስትሩ ይህንን ማለታቸው የአማራ ክልል ብልጽግና አመራሮች በጉዳዩ ላይ ምንም አይነት የመወሰን ስልጣን እንደሌላቸውና ተላላኪ ብቻ መሆናቸውን በይፋ ያረጋገጠ ሆኗል ሲሉም ተንታኞቹ ተናግረዋል። ስብሰባው ሲጠናቀቅም የብአዴን አመራሮች የፋኖ ከፍተኛ የጦር መሪዎችን በተለይም የአፋብኃ የአማራ ፋኖ ብሔራዊ ኃይል አመራሮችን ወደ ድርድር እንዲያመጡ ቀጭን ትዕዛዝ ተሰጥቷቸው መበተናቸውም ተሰምቷል። ይህ ክስተት ፋኖ በጦር ሜዳ የፈጠረውን ጫና መንግስትን ወደ ድርድር ጉልበት በጉልበት እየጎተተው መሆኑንም ያሳያል ሲሉ ነው ተንታኞች የሚናገሩት። የአብይ አህመድ ጠረጴዛና የዘመነ ካሴ ምርጫ። ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል የብልጽግና አመራሮች ጋር ባደረጉት በዚህ ውይይት የአማራ ፋኖ ብሔራዊ ኃይል በጎጃም ዋና ሰብሳቢ ዘመነ ካሴን በአካል ማግኘት እፈልጋለሁ ሲሉ መናገራቸው